በዛሬ ቪዲዮ በባይናንስ P2P ላይ USDC ወይም ክሪፕቶ ስትገዙ እንዲሁም ስትሸጡ ገንዘባችሁን ሙሉ ለሙሉ እንዳትበሉ ማድረግ ያለባችሁ 5 ወሳኝ ጥንቃቄዎችን አንድ በአንድ እናያለን። ከእናንተ የሚጠበቀው ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ። በዛሬ ቪዲዮ የምናየው እያንዳንዳችን በ2P2 ማርኬቲንግ ስንገባይ ማድረግ ያሉብን እንዳንበላ ወይም ብራችን እንዳንጭበረበር ማድረግ ያሉብን ወሳኝ ጥንቃቄዎችን አሁን አንድ በአንድ እናያለን። መጀመሪያ ላይ ማርኬቱ ወይም ደግሞ ገበያውን ከመክፈታችን በፊት መጀመሪያ ላይ ማድረግ ያለብን ወሳኝ ጥንቃቄዎች አብሮ ስላሉ እስከ መጨረሻው ድረስ ተከታተሉ። መጀመሪያ ደረጃ ላይ የምናየው ጥንቃቄ ስንመለከት በመጀመሪያ ላይ የገዢው ስም እና የባንክ አካውንቱ ስም መመሳሰል አለበት። ያ ማለት ምንድነው? ሲቢብር ወይም ቴሌብር የላኪውን ስም አንድ አይነት መሆን አለበት። ለምሳሌ እኛ $1 ዶላር ልንገዛ ነው። ልንገዛ ከገባን በኋላ ቀጥታ ለምሳሌ ከባይናንስ አካውንቱ ላይ የተቀመጠለት የሰውየው አካውንት ስም አለ። ከሱ ውጪ ቀጥታ ምንድነው ሰውየው በሌላ አካውንት እንድናስገባ ላይ ቢጠይቀን እንኳን በፍጹም ማስገባት የለብንም። ስለዚህ ቀጥታ ከተላከልን የባንክ አካውንቱ ጋር እዛው ጋር ከተቀመጠበት ዘሴም እዛው ውስጥ ነው ማስገባት የሱን ብር ማለት ያለብን። ያ ማለት ምንድነው? ለምሳሌ እኛ ባይናንስ ላይ የተቀመጠው የሰውየው ኦርደር እዛው ላይ ስላለ ቀጥታ ያስገባንበት ስክሪንሾት ስለምንሰጠው ቀጥታ የባይናንስ አካውንት ላይ እንደ ማስረጃ አድርጎ ስለሚይዘው ቀጥታ የምናስገባ የሰውየው ሲቢብር ወይም ቴሌብር እዛው ጋር ኦርደር ብሎ ካስቀመጠበት ውጪ በሌላ በፍጹም አትላኩ። ስለዚህ ማድረግ ያለባችሁ በዋነኝነት ጥንቃቄ ብሩን ከመላካችሁ በፊት መጀመሪያ ላይ አድ የተደረገው ወይም ደግሞ የተሞላው ላይ ቀጥታ ብሩን ዛጋ ማስገባት ይጠበቅብናል። በሁለተኛ ደረጃ ላይ የምናየው ፓይመንቱን ሳታረጋግጡ ፓይመንት ሪሲቭድ አትበሉ። ያ ማለት ምንድነው? ለምሳሌ ያ ሰው ቀጥታ ወደኛ ብሩን ሳይልክ ለምሳሌ ኦርደር ተከፍቶ በኦርደር መካከል ላይ ለምሳሌ እኛ መሸጥ የምንፈልገው $USD ዶላር ካለ ያን $USD ዶላር ኦርደር አድርገን ቻቱን ከፍተን እየተነጋገርን እሱ በመሃል ትንሽ ቆይቶ ቀጥታ ብሩን ቀጥታ ወደኛ መግባቱን እርግጠኛ ሳንሆን ፓይመንት ሪሲቭድ መባል የለብንም። ፓይመንት ሪሲቭድ ካልን ቀጥታ ብሩን ሳንቀበል እንደተቀበልን አድርገን ለባይናንስ አካውንት ቀጥታ ሪፖርት ስለምናደርግ ባይናንስ አካውንት ላይ ተጠያቂነቱን እሱ ያጣል ማለት ነው። ስለዚህ መጀመሪያ ማድረግ ያለብን አካውንታችን ብሩ ሳይገባ በፊት ቀጥታ ምንድነው ፓይመንት ሪሲቭድ የምትለዋን አሁን የማከብባትን አካባቢ በፍጹም ብሩ እስካልገባላችሁ ድረስ ፓይመንት ሪሲቭድ መባል የለበትም ማለት ነው። በሶስተኛ ደረጃ የምናየው ማለትም 2P2 ላይ ስንሰራ ስህተት ከምንፈጽማቸው መካከል ወይም ደግሞ ብራችን እንዳንበላ ከሚያደርጉ መካከል በዋነኝነት ደረጃ ብዙ ጊዜ የማየው ከባንክ ውጭ ማረጋጋጫ አትመኑ። ያ ማለት ምንድነው? ለምሳሌ በፎቶሾፕ ያ ሰው ለምሳሌ 2P2 ማርኬት ከከፈታችሁ በኋላ 2P2 ማርኬት የከፈታችሁት ሰውዬ ቀጥታ ለምሳሌ እናንተ ያሳዛችሁት $20 ዶላር ሊሆን ይችላል መሸጥ የፈለጋችሁት መሸጥ የፈለጋችሁት $20 ዶላር እንዳለ ሰውየው ያንን ዶላር በራሱ በኢትዮጵያ ብር መንዝሎ ስለሚያስቀምጥለት ያንን ገዝቻለሁ ብሎ ለእናንተ ስክሪንሾት ስለሚልክላችሁ ማለትም ደረሰኝ ስክሪንሾት ስለሚልክላችሁ በስማችሁ ደረሰኙን ፎቶሾፕ ሊሰራው ስለሚችል በፍጹም እናንተ ልክ አስገብቻለሁ ካለ በኋላ ቀጥታ መያዝ ያለባችሁ የባንክ አካውንታችሁን ቼክ ማድረግ አለባችሁ። ወይም ከባንክ አካውንት የሚላክላችሁ የደረሰኝ እስከሌለ ድረስ ቀጥታ ምንድነው ፓይመንቱን እዚህ ጋር አትልቀቁለት። ምክንያቱም በፎቶሾፕ ልትጭበረበሩ ስለምትችል ይሄም ልንጭበረበር ከምንችለው መካከል አንዱ ስለሆነ ማለት ነው። በአራተኛ ደረጃ የምናየው ከፍተኛ ምንድነው ኮምፕሌክስ ሬት ያላቸው ነጋዴዎችን መምረጥ ይጠበቅባቸዋል። ያ ማለት ምንድነው ኦርደር የተደረገው ምን ያህል ያ ሰውዬ ኦርደር አድርጓል፣ ከዚህ በፊት ምን ያህል ከስንት ሰው ጋር ተገበያይቷል የሚለው ኦርደሩን እናያለን። ያ ምንድነው ለምሳሌ ከዚህ ጋር አሁን በጣም ብዙ ኦርደሮች ይኖራሉ። ከዚህ ከተደረደሩት በጣም ብዙ ኦርደሮች አሉ። ከዚህ ውስጥ መካከል የትኛው ምን ያህል ኦርደር ሰርቷል የሚሉትን ኦርደር እናያለን። 500 ነው 300 ነው 100 ነው እስከዛሬ ያደረገውን ኦርደር እናይና ከዛ ውስጥ ቀጥታ ምንድነው ኮምፕሊት ሬት የሚላለ ኮምፕሌክሽን ሬቱን እናይለታለን። ያ ኮምፕሌክሽን ሬት ማለት ለምሳሌ ከዚህ በፊት 500 ሰው ጋር ተገበያይቶ ከሆነ ከ500 ሰው ጋር ከተገበያየበት በኋላ ከምን ያህል ሰው ጋር በሰክሰስ ሁኔታ ተላልኳል ወይም ደግሞ ተፈጻጽሟል የሚለውን ነገር እሱ ለማየት ስለሚረዳን ስለዚህ ኮምፕሌክሽን ሬቱን በትክክል ማየት ይጠበቅብናል። ያ ማለት ምንድነው ከ98% 90% በላይ የሆኑ ከሆነ በጣም ብዙ ሰዎች ጋር ያ ማለት ከ500 ሰዎች ጋር ቢገባይ እንኳን ወደ 480 ሰዎች ጋር በትክክል ግብይት ፈጽሟል ማለት ነው። ያ ማለት ስለዚህ ታማኝነቱ በጣም ከፍ ያለ ስለሆነ እናንተ ምንድነው መጀመሪያ ላይ ግብይት ስትፈጽሙ መጀመሪያ ላይ ሬቱን ማየት ይጠበቅባችኋል ማለት ነው። በአምስተኛ ደረጃ የምናየው ምንድነው ኮሚኒኬሽን ስትፈጥሩ ማድረግ ያለባችሁ ምንድነው በራሱ በቦት ባዘጋጀው ቻት ላይ
ብቻ ማውራት ይጠበቅባቸዋል። ያ ማለት ለምሳሌ አሁን ከዚህ ጋር የማከብበት ምንድነው ቻት የምትላለች ከሰውየው ጋር ቀጥታ ግብይት ልንፈጽም ነው። ስለዚህ ያ ሰውዬ ለምሳሌ ከተነጋገርን ዶላሩን ልንሸጥ ስለሆነ ያን ከዶላር የምንገዛ ምንድነው ቀጥታ በቻት በኩል ነው ከሰውየው ጋር የምንገባባይ ማለት ነው። ስለዚህ ያ ከሰውየው ጋር ቀጥታ ከገባን በኋላ ያ ምንድነው ቻቱ ከከፈትኩ በኋላ ሃይ ብዬ ጽፍለታለሁ። እሱ ከዛ በኋላ ነው ለምሳሌ እኔ ኦርደር ያደረኩበትን ዩኤስዲ ዶላር ስለሚያየው እሱን ያየን ኦርደር ያደረኩለትን ዶላር ቀጥታ በኢትዮጵያ ብር መንዝሮ ነው ወደ ባንክ የሚያስገባልኝ። ስለዚህ አንዳንዶች ሊያጭበረብሩ ሲሞክር ምንድነው የሚያደርጉባችሁ የመጀመሪያ ቀጥታ እንደገባችሁ ምንድነው ቻት ላይ ካረጋችሁት በኋላ ቀጥታ ቻቱን በምናርገው ይላችኋል። በቴሌግራም ላይ ቻቱን እናርገው ወይም ደግሞ በስልክ ላይ ግብይቱን እንፈጽም ብለው ሪፖርት ሊሏችሁ ይችላል። ስለዚህ እናንተ ማድረግ ያለባችሁ ነው በፍጹም ከቻቱ ውጪ ሪፖርት በሌላ በኩል ኮሙኒኬሽን እንዳትፈጥሩ ማለት ነው። ምክንያቱም በሌላ በኩል ኮሙኒኬሽን ፈጠራችሁ ማለት ምክንያቱም ባይናንስ ራሱ ያስቀመጠው የቻቱ ዳታው ስላለ ከዳታው ውጪ ትሆናላችሁ ማለት ነው። ምክንያቱም ከዳታው ውጪ ሆናችሁ ማለት ደግሞ ምንድነው ሪፖርት ለምሳሌ እናንተ ብትጭበረበሩ ምናምን ብትሉ ቻት ምንድነው ባይናንስ አካውንት ቀጥታ ምንም ነገር እንድላችሁ አይችልም። ምክንያቱም እናንተ ከቻቱ ውጪ ስለተገበያችሁ ሪፖርት ወይም ደግሞ ዳታው ሊቀመጥ አይችልም። ስለዚህ እናንተ ለምሳሌ እሱ ብር ተቀብሎ እናንተ አልክላችሁም ቢል ባይናንስ ራሱ እዛው ላይ የተገበያያችሁትን ወይም ደግሞ ቴክስት ያደረጋችሁትን እዛው ሪፖርቱ ስላለው ስለሚይዘው ቀጥታ ምንድነው እሱ እንኳን እንትን ቢላችሁ ብሩን ወደ እናንተ ይመልስላችኋል ማለት ነው። ስለዚህ ከራሱ ኮሙኒኬሽን ስታደርጉ ከባይናንስ ቻት ውጪ በፍጹም በሌላ በኩል አታድርጉ ማለት ነው። ይሄን አታድርጉ የምላችሁ ምንድነው ወይም እመኔታ ላላችሁ በጣም ለምታውቁት ሰው ካልሆነ በስተቀር በፍጹም ከቻቱ ውጪ ላይ ፒ2ፒ በፍጹም አትገባዊ ማለት ነው። ምክንያቱም እመኔታው ከባድ ስለሆነ ማለት ነው። ስለዚህ እነዚህን በማድረግ እነዚህን ከነገርኳችሁ 5 ወሳኝ ጥንቃቄ ማድረግ ያለባችሁን ቱ2ፒ2 ላይ ስትገበዩ እነዚህን በጣም ሲክሬት ማድረግ ይጠበቅባችኋል ማለት ነው። ምክንያቱም በጣም ብዙ ሰዎች እየተጭበረበሩ ያለበትም ስላሉ ማለት ነው። ይሄንን እናንተ እንዳትጭበረበሩ ገና ካሁኑ እየነገርኳችሁ ነው። ማለት ይሄን ለማለት ባይናንስ ላይ ፒ2ፒ2 ብቻ ነገር ሳይሆን በሌላ ኤክስቼንጅ ዋሌትም ስትፈጻጸሙ በጣም ብዙ አይነት ሊሆን ይችላል ባይናንስ ቢቲዩ። ምክንያቱም ይሄ ብቻ ሳይሆን በዶላርም ልትገበዩ ትችላላችሁ። ለምሳሌ ዶላር በኢሮ ልትገበዩ ትችላላችሁ። ስለዚህ ከባይናንስ ውጪም ያሉት የተለያዩ ይሄ ምንድነው ብር ለምሳሌ ዩኤስዲ ሰጥቶ ክሪፕቶ የምትገበዩ አይነት ከሆነ እነዚህ ጥንቃቄዎችን ዛሬ ብቻ ሳይሆን ለወደፊትም በጣም ስለሚጠቅማችሁ ይሄን ነገር አጥብቃችሁ በደንብ እንድትይዙት ኮማንድ አረጋችኋለሁ ማለት ነው። እነዚህን 5 ወሳኝ ጥንቃቄ ካሁኑ ጀምሮ በደንብ አድርጋችሁ እንድትጠነቀቁበት እፈልጋለሁ ማለት ነው። የዛሬ ቪዲዮ እኔን ይመስላል። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። እንደዚህ የመሳሰሉ ቪዲዮዎችን ስንለቅ ደግሞ ቶሎ እንዲደርሳችሁ ጭሱ ፕሮ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ሐሳብ ጥያቄ ነገር ካለ በኮሜንት ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።